ሰላም እንዴት ናችሁ? ይህ ዩኒክ አካዳሚ ነው። የዛሬው ሌሰናችን የሚሆነው እንግዲህ ያው ከባለፈው ጀምረን ከ2016 የመጡ ከ9ኛ ክፍል ከ10 ከ11 ሰርተንላችሁ ነበረ። ዛሬ ደግሞ እንግዲህ የመጨረሻውን ግሬድ ከግሬድ 12 የመጡ 2016 ላይ የመጡ የኢንትራንስ ጥያቄዎችን ነው የምንሰራው። ያን ያህል ብዙ አይደለም። ያው ኦሬዲ ዩኒት 5 እና የዩኒት 4ን ስለሰራውላችሁ እነሱን ያላያችሁ ተማሪዎች ደግሞ እዚህ ቻናል ውስጥ ገብታችሁ ፈልጉት አለ 2016 ላይ ከዩኒት 5 እና ከዩኒት 4 የመጡ የኢንትራንስ ጥያቄዎች ብዬ ሰራውት አለ እሱን እዩ። ስለዚህ እዚህ ላይ የተካተተው እንግዲህ ዩኒት 1 እና ዩኒት 2 ነው ሞስትሊ የተካተተው ማለት ነው። ስታቲክስ ምናምን ግሬድ 11ን በደንብ ስላየነው እና ለንተን የሚል አይደለም ማለት ነው። እሺ የመጀመሪያው ጥያቄያችን እንግዲህ ከመጀመሪያው የመጣው ከዩኒት 1 ነው የመጣው። እዚህ ጋር ማወቅ ያለባችሁ አብዛኛው ጊዜ ሁሉ ጊዜ ከዩኒት 1 የማይቀረው ከ2000 ስንት ጀምሮ መሰላችሁ? ከ2002 ጀምሮ ቼክ አርግቻለሁ። ሁሉ ጊዜ ሰም አይቀርም። እንደዚህ አይነት ሰም ወይም ደግሞ በእንደዚህ አይነት መንገድ የሚሰራ ማለት ነው። ያ ማለት እንትናችን ኢንፋናይት ሲሪሳችን ምን ሲሆን ኮንቨርጅ በሚያደርግበት ጊዜ ማለት ነው ሰራላችኋለሁ። በዚህ የሚሰራ ሰም እና in the form of this የሚመጣ ሰም አይቀርም፣ ሁሉ ጊዜ ይመጣል ማለት ነው። ስለዚህ 2017 ላይም በእርግጠኝነት ታዩታላችሁ ይመጣል ሰም። ስለዚህ በደንብ መለማመድ አለባችሁ ማለት ነው። ያው ይሄኛውን ሰሙን ነው ፈልጉ የሚለው which one of the following is equal to this sum ነው የሚለው። እዚህ ጋር እንደምታዩት ምርጫው ላይ እስከ መጨረሻው አሁን ይሄን ደምረን ማስቀመጥ ይቻል ነበር፣ ግን እንደዚህ ስላልመጣ እኛም ስንሰራ እየደመርና እንሄድም በደንዝ አይነት መንገድ ነው የምንሰራው ማለት ነው። በጣም ቀላል ነው። ምንድነው እንግዲህ ያው ዋናው እንትናችን የተሰጠን እንግዲህ ሲኩዌንሳችን ያው ፋንክሽን ነው። ሲኩዌንስ አክቹአሊ ይሄኛው ነው። n ከስንት ነው የሚጀምረው ብሎናል። n ከስንት ነው የሚጀምረው ብሎናል? ከአንድ ነው የሚጀምረው። ስለዚህ እስቲ n ከአንድ ሲጀምር በn በኩል እንክተት 2 አለችን። ተዛም በኋላ በn በኩል ስንት እንከታለን? አንድ እንከታለን። ተዛን ወዲህ ስኬር አለች ማለት ነው። እሺ 2 ታይምስ 1ን ስኬር ስናደርግ ስንት ነው የሚሆነው? 1 ነው የሚሆነው። ይሄኛው ስንት ይመጣልናል? 2 ይሆናል ማለት ነው። እሺ 2 እንላለን። እንግዲህ እቺ ምልክቱ የሚያሳየን ምንድነው? ሰሜሽን ስለሆነ 2 ፕላስ እናደርጋለን። 2 ፕላስ ተዛንስ አሁን እስከ 5 ነው የምንሄደው። 2ን እንተካለን። አሁን ፈጠን እያለ ነው የምንሄደው። 2ን እንተካለን። 2 ስኬር ይሆናል። 2 ታይምስ ይሄኛው ስኬር ሲሆን 4 ይመጣል። ስለዚህ ስንት ይመጣልናል ማለት ነው? 8 ይመጣልናል ማለት ነው። እሺ 3ን እንክተት። 2 ታይምስ 3ን ስኬር ስናደርጋት ስንት ይመጣልናል? 9 2 ሲባዛ በ9 18 ሲደመር አሁን ደግሞ 3ን ተካን ስንት ቀረ? 4 እና 5 ይቀረናል። 4ን ስንተካ 4ን ስኬር ስናደርግ 16 ሲባዛ በ2 32 ይሆንልናል ማለት ነው። 32 ይሆንልናል። ሲደመር እናደርጋለን። የመጨረሻው እስከ 5 ነው ሂዱ ያለን። ስለዚህ 5ን ስንተካ በn ጋር ያው 2 ኢንቱ በn በኩል 5ን ተዛን ስኬር 5ን ስኬር ስናደርግ 25 ይመጣልናል። 25ን ሁለት ጊዜ በመናባዛበት ጊዜ ደግሞ ስንት ይመጣል? 50 ይመጣል። ጨረስን። ይሄኛውን ደምረን ማስቀመጥ እንችላለን፣ ግን ምርጫው ላይ ደምሮ ስላላስቀመጠ ይሄንን እንፈልጋለን ማለት ነው። ያው እሺ ከኤ ብንነሳ 2 አለ፣ 2 አለችን 8 አለን። እዚህ ጋር የኛ 18 ነው፣ የሱ 16 ነው። ስለዚህ ኤ አይሆንም። ቢ ላይ ብንሄድ 2 አለችን፣ 2 አለ፣ የኛ 8 ነው። እዚህ ጋር 4 ነው ያለው፣ ይሄም አይሆንም። ሲ ላይ ብንሄድ አሁንም 4 ብሎ ነው እዚህ ጋር ሁለተኛው ተርም ላይ አይሆንም። ስለዚህ መልሳችን ምን ይሆናል? ዲ ይሆንልናል ማለት ነው። የመጀመሪያው መልስ ምን ይሆንልናል? ዲ ይሆናል ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ የሚሆነውን እንግዲህ አሁንም ሰም ነው የጠየቀው። ትንሽ ይሄኛው አድቫንስድ ነው። ስለዚህ you have to be እንግዲህ ቴክኒካል ማለት ነው። እዚህ ጋር ስትሰሩ ሰዓታችሁን እንደምትሉ እሱ ራሱ ሰዓታችሁን እንዳጨርሱ ብሎ አሁን ስታዩት ይሄ ሁሉ ገና ከ1 እስከ 7 አባዝ ደምሬ ነው ማመጣው ምናምን ስትሉ የሆነ ቴንሽን ልትሆኑ ትችላላችሁ። ግን ትንሽ ረጋ ብላችሁ የምታስቡት ሆነ በጣም ቀላል ነው የዚህኛው ሰሙ ማለት ነው። እናየዋለን። እሺ ይሄኛው እንግዲህ ምን ማለት ነው? እቺኛዋን ለምሳሌ እንደ ኮፊሸንት መውሰድ እንችላለን። ወደ ኋላ ማምጣት እንችላለን መጀመሪያውኑ ማለት ነው። የበለጠ ሰማችንን ያባዛን ገና ይሄን ፈልገን በ729 አባዝተን እስከ 7 ጊዜ ተሆነ እንደዛ ይከብዳል። እቺኛዋን በፕሮፐርቲው መሰረት ወደ ኋላ እንወስዳታለን። 729 ዘን ሰም አለ። ኬ ከስንት ነው የሚጀምረው ከብለናል። ኬ ማለት ይቻላል ኤን ማለት ይችላል። የፈለጋችሁን ማለት ትችላላችሁ። ኤን
ተዛም በኋላ ማቀረን 700 ወደ ኋላ ስትወሰደ 31 ማይነስ k ማለት ነው። ስለዚህ በk በኩል ስንት እንተካለን? መጀመሪያ አንድ እንተካለን ሲደመር እንላለን። በk በኩል ሁለት እንከታለን ሲደመር እንላለን። እዚህ ጋር እየተካን ይሄኛውን ቫልዩ መፈለግ ማለት ነው። 3 እንተካለን እስከ 7 እንተካና እንደምራለን። ከደመርን በኋላ እንግዲህ ይሄን ብቻ ነው ያገኘነው ማለት ነው ድምሩ። ከዛም በማን እናባዛዋለን? በዚህ በኮኤፊሺየንቱ በ729 እናባዛዋለን። ከዛን እንግዲህ እዚህ ውስጥ ይኖርልናል ማለት ነው መልሳችን። ስለዚህ አሁን ፎከስ የምናደርገው ይሄኛውን ኦሬዲ ወደ ኋላ ወስደነዋል ብለን ነው አስዩም የምናደርገው። ይሄኛው እናጠፋዋለን ማለት ነው። ወደ ኋላ ወስደነዋል በቃ በኋላ ላይ ነው የምናባዛው። ስለዚህ k አንድ ሲሆን the value of k አንድ ሲሆን ይሄኛው የሲኩዌንሳችን ፋንክሽናችን ስንት ይሆንልናል? አንድ ይሆናል ሲደመር። እንዴት ነው አንድ ይሆነው? መተካት ነው በቃ 3 1 ማይነስ k ነው የሚለው በk በኩል ስንት ነው የምንተካው? አንድ። እሺ 3 the power of 0 any number the power of 0 ደግሞ 1 ነው ማለት ነው። 1 እንላለን ማለት ነው። እሺ በk በኩል አሁን 2 ብንተካ 3 the power of 1 minus 2 ነው የሚመጣልን። ስለዚህ 3 the power of -1 3 the power of -1 ማለት ደግሞ 1 over 3 the power of 1 ነው። ያ ማለት ደግሞ 1 over 3 ነው ማለት ነው። 1 over 3 ነው። ሲደመር 1 over 3 የመጣው k ስንት ስንተካ ነው? 2 ስንተካ ነው። 1 over 3 ሲደመር ተዛንስ አሁን በ3 ቦታ እዚህ ጋር 1 ተካን 2 ተካን 3 ቀረን። ማይሚን 3 አለ ማለት እስከ 7 ነው የምንሄደው። 3 1 minus 3 ይሆንልናል። 3 the power of -2 that means 1 over 3 the power of 2 ያው ኤክስፖኔንሻል ሎ ነው ይሄኛው 1 over ስንት ይመጣል? 1 over 9 1 over 9 ይመጣልን። ኬን ስንት ስንተካ ነው? 3 ስንተካ ነው ማለት ነው። ሲደመር 1 over 9 ሲደመር ተዛን ይሄ 1 2 3 አሁን ደግሞ አራትን እንተካለን ማለት ነው። 3 the power of 1 minus 4 3 the power of minus 3 that means 1 over 3 the power of 3 which means ደግሞ 1 over 27 ይመጣልናል ማለት ነው። 27 ይመጣልናል። ስንት ስንተካ? ኬን 4 ስንተካ ማለት ነው። ኬን 4 ስንተካ 1 over 27 ይመጣልናል። በቃ ተረዳችሁት አሁን ኮንሴፕቱን ማለት ነው። 27 81 ሲደመር 1 over 243 ያ ማለት አንድን ተካን በk በኩል 1 2 3 4 5 6 አንድ ይቀረናል ማለት ነው። 1 over 243 ስንት ጊዜ? 3 ጊዜ ማባዛት ማለት ነው። ስንት ይመጣልናል ማለት ነው? 729 ይመጣልናል ማለት ነው። ያው እንዴት እንደመጣ ይገባችኋል ብዬ አስባለሁ። ይሄኛው ለምሳሌ እንዴት ነው የመጣው? k ቫልዩን ስንት ስንጠቀም ማለት ነው? 7 ስንጠቀም ማለት ነው። የመጨረሻውን 7 ያ ማለት 3 the power of 1 minus 7 this means 3 the power of minus 6 ይሄኛው ደግሞ ምን ማለት ነው? 1 over 3 the power of 6 ማለት ነው። 1 over 3 the power of 6 መሆን ማለት ደግሞ 729 ማለት ነው። በቃ የሆነ ቦታ እኮ ያስታውቃል። አሁን ይኸውላችሁ ፓተርኑን መረዳት አለባችሁ። you have to be technical ምናምን ያልኳችሁ ምንድነው እስከዚህኛው ከሄዳችሁ በኋላ ይሄኛውን ገና ስታባዙ መዋል የለባችሁ መገመታት እንደዚህ በቃ ከዚህ 3 9 27 ያ ማለት 1 2 አለ የk ቫልዩ ማለት ነው። 3 4 5 6 7 ማለት ነው። ልክ እዚህ ጋር ሲደርሱ 5 6 7 80 27ን በ3 እናባዛ 81ን በ3 እናባዛ 243 243ን በ3 እናባዛ 729 ጨረስን ማለት ነው። አሁን ገና መደመር ደግሞ ይቀረናል። እሺ ይሄኛው አሁን እንግዲህ አደማመራችሁ ሁኔታ ይለያል። 729 ይሆናል። የዚህኛውን ኤልሲኤም እንፈልጋለን ማለት ነው። ያ ማለት እዚህ ጋር ዋን አለችን የ1 የ3 የ9 የ27 የ81 የ243 የ729 ኤልሲኤም ያ ማለት በቃ 729 ነው ለሁሉም ካለቀሪ የሚካፈለው ማለት ነው። ምን እናደርጋለን ማለት ነው? 729 እናደርግና እንደዚህ እናደርጋለን ማለት ነው። እሺ ከአንድ እንጀምር። እዚህ ጋር 729 ሲካፈል 1 729 ሲባዛ 1 729 ይመጣልናል። ሲደመር እዚህ ጋርም ቴክኒካል መሆን አለባችሁ። 729 ሲካፈል ለ3 243 243 ሲባዛ በ1 243 ሲደመር 729 ሲካፈል ለ9 81 81 ሲባዛ በ1 81 ሲደመር 27 ሲደመር 9 ሲደመር 3 ሲደመር 1 በቃ ዛት ጨርሱት። እስከዚህ ድረስ አንድ እንዴት ነው የመጣችሁ? 729
ሲካፈል ለ729 1 ይመጣል። 1 ሲባዛ 1 ይመጣል። 3 እንዴት ነው የመጣችሁ? 729 ሲካፈል ለ243 3 ይመጣል። 3 ሲባዛ በ1 3 ይመጣል። ሌላውም 81ም እንደዛ ማለት ነው። እዚህ ጋር አሁን ቴክኒካል መሆን ያለባችሁ አልኳችሁ። እዚህ ጋር ይሄኛውን ነው አሁን ይሄኛውን እንግዲህ መደመር ነው። እሱ ችግር የለውም። ያ ማለት 729 ሲደመር 243 ሲደመር 81 ሲደመር 27 ሲደመር 9 ሲደመር 3 ሲደመር 1 ደምሩት። እንግዲህ እሱ ምንም ቴክኒካል ምናምን የለውም። 1093 ይመጣልናል ማለት ነው ኦቨር 729። አሁን እቺ ቫልዩን ትይዙልኛላችሁ። እቺ ቫልዩ የየትኛው ቫልዩ ነች ማለት ነው? ይሄኛውን ስናቃልለው 729 እንግዲህ summation of k is equals to 1 እስከ 7 then 3 the power of 1 minus k የዚች ቫልዩ ብቻ ነች። የትኛዋ 1093 ኦቨር 729 ይመጣልን ማለት ነው። ከኋላ ደግሞ ማን አለችን? እቺኛዋ ታይም 729 ከኋላ አለችን ማለት ነው። አያችሁ መቼም አሁን እንደዚህ ያያችሁ ይሄን በዚህ ለማባዛት አትሄዱም አይደል? ስለዚህ እዚህ ጋር ታይምስ ነው 729 ሲጣፋ በ729 ይሆናል። መልሳችን ሰሜሽናችን 1093 ይመጣልናል ማለት ነው። እቺኛዋን ደግሞ ያው ምርጫ ላይ እንግዲህ መፈለግ ነው። that means c ላይ ትኖርልናለች። መልሳችን c ይሆናል ማለት ነው። እሺ ሶስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? if the fifth and the 10th terms of a geometric sequence are this and this ያው 640 እና 20 ቢሆን ያ ማለት አምስተኛው ተርም 640 ቢሆን አስረኛው ተርም ደግሞ የጂኦሜትሪክ ሲኩዌንሱ 20 ቢሆን then which one of the following numbers are the first term in the common ratio of the given geometric sequence respectively ያ ማለት ከተሰጡን ውስጥ ፈርስት ተርም እና ኮመን ሬሽዮ የሆነው የትኛው ነው? ምን የሆነ አምስተኛው ተርም ያ ማለት g5 ስንት የሆነ 640 የሆነ እንደዚሁም ደግሞ g10 ስንት የሆነ 20 የሆነ ከዛም በኋላ r እና ኮመን ሬሽዮ እና ፈርስት ተርም ከዚህ ውስጥ ፈልጉ ነው የሚለው። ስለዚህ እሺ g5 ማለት ምን ማለት ነው? g5 ምንላት እንግዲህ g1 r the power of n minus 1 ነው። በቃ ጀነራል ፎርሙላ ቆይ እንደውም እንትን ከመላችሁ j is equals to g1 r the power of n minus 1 ነው። እሺ g5 እና g10 የተሰጠን g5 ምንለው g1 r the power of n ስንት ነች? 5 ሲቀነስ 1 ስንት ይመጣልናል ማለት ነው? 4 ማለት ነው። እሺ g5 ስንት ሰጣናለች? 640 equals to g1 r the power of 4 ይሄኛው አንድ በሉት አንድ አገኘን። ከዛን g10 የሚቀረናል አይደለ? g10 equals to ያው g1 r the power of ስንት n minus 1 ነው የምንለው ጀነራል ፎርሙላችን። ግን n ስንት ነች እዚህ 10 አይደለ? 10 ሲቀነስ 9 ይመጣልናል ማለት ነው። g10 ደግሞ ስንት ተሰጥቶናል? 10 ነው የተሰጠን። 10 equals to g1 r the power of 9 ይመጣልናል ማለት ነው። እሺ ይሄኛው ደግሞ 2 በሉት። ለምሳሌ አሁን ሬሽዮውን ብንፈልግ that means g10 over g5ን ብንፈልግ ምን ይሆናል ማለት ነው? g10 ስንት ነው? 20 ነው የተሰጠን። 20 equals to g1 r the power of 9 ተባብለናል ኦቨር ሬሽዮውን ስንፈልግ ማለት ነው። g5 ደግሞ 640 ይሄም ኤግዛምፕል ላይ አለ። ያው ቁጥሩ ብቻ ነው የተቀየረው እንጂ g1 ቺኛዋ 9 ነች። እሺ 9 ነች። g1 r the power of ስንት 4 ማለት ነው። እሺ g1 በg1 ይጠፋልናል፣ 0 በ0 ይጠፋልናል፣ በ2 1 ይመጣልናል፣ በ2 32 ይመጣልናል ማለት ነው። እሺ r9 over r4 ማለት ደግሞ r ነች። አሁን በኤክስፖኔንሻል ሎ r እንወስድና 9 እቺኛዋ ወደ ላይ ስትሄድ -4 ትሆንልናለች። r the power of 5 ይመጣልናል ማለት ነው። r the power of 5 ምንና ምን እየፈለግን ነው? ያው ጎላችንን እንዳትረሱ ፈርስት ተርም እና ኮመን ሬሽዮ ነው እየፈለግን ያለ ነው ማለት ነው። እሺ ይሄኛው ማለት ደግሞ 1/32 ማለት to the power of 5 ማለት ነው። equals to r the power of 5 እሺ ቦታ እናቀያይራቸው ለምጻፍ እንደሚመቸኝ። ይሄኛው ደግሞ ስንጽፈው ምን ይሆንልናል? ወደ ላይ ቢሄድ 2 minus the power of 5 አይሆንልንም። ይሄን ስንጽፍ እኮ 1/2 እንደማለት ነው። ምንም አንድ አይነት ነው። እሺ አሁን r ነው እየፈለግን ያለ ነው። r ለማግኘት ብቻዋን ለማስቀረት r the power of 5 ነች። እቺኛዋ በ1/5 አባዙ፣ ይሄኛውንም በ1/5 አባዙ።
5 በ5 ሲጠፋ r ብቻዋን ትቀራለች ማለት ነው። r ብቻዋን ትቀርልናለች። ተዛን ወዲህ እዚች ጋር እንትን እንዳይሆንባችሁ -5 into 1 over 5 ነው ያልኳችሁ። -5 1ን ስታባዛ -5 over 5 ነው። ሶ -5 over 5 ደግሞ ስንት ነው ማለት ነው? 2 አለችን ከስር to the power of -1 ይመጣልናል። to the power of -1 ማለት ደግሞ 1 over to the power of 1 ነው። ያ ማለት 1 over 2 ነው ማለት ነው። ሶ አራችንን ስንት አገኘን? 1 over 2 አገኘን። በቃ አሁን እዚህ ጋር ማንንና ማንጣል r ልክ 1 over 2 እንዳገኘን እዚህ ጋር ያው ሪስፔክቲቭሊ ስላለ r የሚሆነው ይሄኛው ነው። a እና c መልስ አይሆኑም ማለት ነው። እሺ ተዛን አሁን ከb እና ከd ለመለየት ደግሞ ፈርስት ተርሙን መፈለግ አለብን። እሺ ፈርስት ተርሙን ለመፈለግ ደግሞ ለምሳሌ g5ን ቀለል ያለውን ብንወስድ g5ን ብንወስድ g5 ስንት ነው? አክቹአሊ 640 ተሰጥቶናል። ስለዚህ g1 r the power of 4 ነው ተባብለናል። ይሄኛው ያው g5 ነው። እሺ እንዳትረሱት። እሺ 640 g1 r ስንት አግኝተናል? 1 over 2 the power of r አግኝ the power of 4 እናረጋለን። እሺ 640 እናረጋለን g1 the power of ስንት 1 over 2 አራት ጊዜ ብና ያ ማለት አንድን አራት ጊዜ ራሱ አንድ ነው የሚመጣልን። ሁለት to the power of 4 ደግሞ ስንት ነው? 16 ነው የሚመጣልን። ስለዚህ ይሄኛውን g1ን ለብቻው ለማስቀረት ኦቨር ለ1 over 16 ኦቨር ለ1 over 16 ነው እናደርገው። that means g1 is equal to 640 ኦቨር 1 over 16 ነው። ሶ ይሄ ሪሲፕሮካል ሲሆን 640 ሲባዛ በስንት ይመጣልናል? በ16። ይሄኛው ደግሞ ስንት ይመጣልናል? 10240 ይመጣልናል ማለት ነው። ደን በቃ 10240 መጣልን ማለት ነው። ሶ ይሄኛው g1 ነው። g1 10240 ሶ ከዚህ ስትፈልጉ g1 10240 r ደግሞ ይሄኛው መጣልን ማለት ነው። ሶ መልሳችንም የሶስተኛው ስንት ይሆናል? እንግዲህ d ይሆንልናል ማለት ነው። እሺ እንግዲህ ከ2016 ላይ ካየሁት ውስጥ ግሬድ 12 ዩኒት 1 የመጡ ጥያቄዎች እነኚህ ናቸው። አራተኛው ደግሞ ያው ዴሪቬቲቭ ነው የምንገባው ማለት ነው። ሶ ዴሪቬቲቭ ምንድነው የሚለን ማለት ነው? let f be differentiable function ይለናል። let f be differentiable function at number a የሚባል ነምበር ቢኖር for a እንግዲህ in the domain of f ቢሆን an element of domain of f ቢሆን in the expression this expression ማለት ነው for h different from 0 as h gets closer and closer to 0 from both direction the expression become closer to what? derivative of f which is equal to ይለናል። አሁን ይሄኛው አላችሁ ምንም ግራ እንዳያጋባችሁ ይሄኛው ኤክስፕሬሽን ሜቢ እዚህ ላይ ጽፈው ግራ እንዳያጋባችሁ ልጻፍላችሁ እንደገና ማለት ነው። እንደምታስታውሱት ምንም ዲፊኒሽን ነው ኮፒ ፔስት የሆነው ማለት ነው። እዚህ ጋር a plus h minus f of a over the h for h is different from 0 ሶ ይሄኛው የምን ዲፊኒሽን ነው? እስቲ ትዝ ታላችሁ ይሄኛው h ምናምን እንኳን ያለበት የምንድነው? የኢንስታንታኒየስ ሬት ኦፍ ቼንጅ ነው። ኢንስታንታኒየስ ሬት ኦፍ ቼንጅ ማለት ነው ኢንስታንት ተሆነ ዴሪቬቲቭ ነው። በቃ ኢንስታንታኒየስ ሬት ኦፍ ቼንጅ ከማጋ እኩል ነው? ከዴሪቬቲቭ ጋር እኩል ነው። ይሄው እሱ ጋር ብሎናል። ከማጋ ቫልዩ ጋር እኩል ይሆናል ብሎናል። ከዴሪቬቲቭ ኦፍ ኤፍ ጋር እኩል ይሆናል ክሎዝ ይሆናል ብሎናል ማለት ነው። ስለዚህ በቃ ኢንስታንታኒየስ ሬት ኦፍ ቼንጅ ሲባል ፎርሙላውን ይሄን መጠቀም አይተበቅባችሁም። የሆነ ፋንክሽን ለምሳሌ 2x ተሰጥቷችሁ ተዛን ወዲ at 2 ፈልጉ at ስትባል at ኢንስታንት ማለት ነው። ሶ እቺኛውን ፈልጉ ትባሉ ይሄኛውን ዴሪቬት ታደርጋላችሁ ተዛን በኋላ በx በኩል ይሄኛውን መክተት ማለት ነው እንጂ ይሄን ፎርሙላ ስትጠቀሙ አትዋሉ። ለምንድነው ማትጠቀሙት? ዴሪቬቲቭ እና ኢንስታንታኒየስ ሬት ኦፍ ቼንጅ እኩል ስለሆኑ ማለት ነው። አሁን ይሄኛው ዝም ብላችሁ ያዙት። ግን እዚህ ጋር የሚጠይቀን ደግሞ አለ አሁንም የማወራው ማለት ነው። ኢንስታንታኒየስ ሬት ኦፍ ቼንጅ ደግሞ ከማኛው ከየትኛው ስሎፕ ጋር እኩል ነው? ከታንጀንት ላይን ቱ ዘ ግራፍ ኦፍ ኤፍ ጋር እኩል ነው ከስሎፑ ጋር ማለት ነው። ስሎፕ ሚንስ ግራዲየንት ማለት ነው። ምንም አዲስ ነገር የለውም። ታንጀንት ላይን የምንላት ራሱ ታስታውቃለች። ለምሳሌ እቺ ሰርክል ብትሆን ልክ እንደዚህ ስንሄድ እዚች ጋር ግራፉን ወይም የሆነ ግራፉን ማለት ነው አንድ ቦታ ተች አርግቶ የሚሄድ አት ብለን የምንጠቅሳት ማለት ነው። አት ኢንስታንት ቦታ። ስለዚህ ታንጀንት ላይን የምንላት እቺ ነች። ሶ የዚህኛዋ ስሎፕ ጋር ይሄ ኢንስታንታኒየስ ሬት
ከሷ ጋር ምንድነው እኩል ነው ማለት ነው so which is equals to ከማጋ the gradient of tangent line to the graph of f at point a f of a ይለናል so መልሳችን ዲ ይሆናል ማለት ነው ሌላው ከዚህ ጋር ተዝታላችሁ ደግሞ እሺ ይሄኛው ዲፊኒሽንስ ለምሳሌ f of b minus f of a over b minus a ደግሞ የምን ዲፊኒሽን ነው ይሄኛው ደግሞ የአቨሬጅ ሬት ኦፍ ቼንጅ ዲፊኒሽን ነው ስለዚህ አቨሬጅ ሬት ኦፍ ቼንጅ ደግሞ ከማጋ እኩል ነው ማለት ነው the slope of secant line ጋር እኩል ነው ስለዚህ ይሄኛውን ደግሞ ልክ እቺኛዋ ማለት ነው እቺኛዋ አትሆንም ዴሪቬቲቭ ጋር እኩል አይደለም ይሄኛው አክቹአሊ በራሱ ነው ይሄኛውን ሳይጽፈው ማለት ነው ክሎዘር ቱ ሳይድ እቺኛዋን እዚህ ጋር ሰብስቲቲዩት ቢያረግና ከማጋ እኩል ነው ቢለን ደግሞ ይሄኛው የአቨሬጅ ስለሆነ ከማጋ እኩል ይሆንልናል ማለት ነው the gradient of the secant line to the graph of f ይልልናል ማለት ነው አሁን ግን ይሄኛው ዲፊኒሽኑ ያው የኢንስታንታኒየስ ሬት ኦፍ ቼንጅ ስለሆነ ምን ይሆንልናል ማለት ነው ከማጋ እኩል ይሆንልናል the slope of the gradient the slope of the tangent line to the graph of f ጋር እኩል ይሆንልናል ፈልጉት መጻፋችሁ ላይ ቁጭ ብሎላችኋል ኢንስታንታኒየስ ሬት ኦፍ ቼንጅ ከስሎፕ ኦፍ ታንጀንት ላይን ጋር አቨሬጅ ሬት ኦፍ ቼንጅ ከግራዲየንት ወይም ከስሎፕ ኦፍ ሴካንት ላይን ጋር ቁጭ ብሏል ማለት ነው እንግዲህ እሱን ሄዳችሁ እዩት ማለት ነው እሺ ሁለተኛው ጥያቄ የመጣው ደግሞ አሁን እዚህ ጋር ስለ ዴሪቬቲቭ ነው አሁን ደግሞ ስለ ኢንተግሬሽን መጣልን ማለት ነው which one of the following is true about the integral of a function f of x with respect to a variable x ይለናል አሁን ይሄኛው ሁሉንም ሪዝን አውት ለማድረግ ስፔሻሊ a እና b አንዳንዴ እንትን ይላሉ ትንሽ ከባድ ናቸው ነገር ግን ዝም ብላችሁትና በጣም ቤስት የሆነውን ነገር ትመርጣላችሁ ማለት ነው that means ምን ማለት ነው እንግዲህ integral of a function f of x ሌላው እንኳን ቢጠፋባችሁ integral of f of x ያ ማለት f of x ያው d of x ይሆንልናል ማለት ነው ይሄኛው ነው ይሄኛው ምን ማለት ነው ብለን የተጠየቅነው ማለት ነው እሺ ይሄኛው integration of እንግዲህ ዴሪቬቲቭ ነው እዚህ ጋር የf of x derivative is the set of all antiderivative of f ይለናል ይሄኛው ደግሞ all derivative of f ይለናል ሲ ላይ ደግሞ integral of f of x d of x with respect to x is the set of all antiderivative of f አሁን ይሄኛው በቃ አነበበልን ማለት ነው እዚህ ጋር ሌሎቹ አያነቡም እዚህ ጋር የጻፉትን እዚህ ጋር አያነቡም ወይም ደግሞ ዲፋይን አያረግም ይሄኛው ግን ምን አረጋልን በቃ በግልጽ አነበበልን ማለት ነው integral of f of x d of x ማለት the set of all antiderivative of f that means እንግዲህ antiderivative ማለት እኮ የዴሪቬቲቭ ተቃራኒ ማለት ነው የዴሪቬቲቭ ተቃራኒ ደግሞ ማን ነው ኢንተግራል ነው ስለዚህ መልሳችን ምን ይሆናል ማለት ነው ሲምፕሊ በቃ ሲ ይሆንልናል ማለት ነው ሲ ይሆንልናል ማለት ነው እንደው ሌላዎቹን ሪዝን አውት ማድረግ ቢከብዳችሁ የሚያመለጥ አሁን ይሄ ነው ተብሎ እንደዚህ ነው ተብሎ ለመናገርም እንትን ስለሚል ማለት ነው ዲን ግን ማድረግ እንችላለን ያ ማለት integral of f of x d of x is the set of all derivative of f ይለናል the set of all derivative of f ሳይሆን antiderivative of f ነው መሆን ያለበት ልክ እንደ c ማለት ነው ሶ አምስተኛው ጥያቄያችን ይሆናል ማለት ነው መልሳችን c ይሆንልናል ማለት ነው እሺ ስድስተኛው ደግሞ what the area of the region bounded by the graph of f of x this one and the x axis on the interval this interval ነው የሚለው actually እኔ የምጠቀምበት አብዛኞቹ አፕሊኬሽኖቹ ራሱ እንግዲህ አንዳንዴ ያው ከኤአይም ነው ኤአይን ነው የሚያሰሩት አሁን ለምሳሌ አለ አይደለ ኢትዮማትሪክስ አሉ ኤግዛም ጋላክሲ ምናምን የሚባሉ ምናምን አሉ ጥሩ ናቸው actually እኮ በጣም ጥሩ ናቸው እነሱን ተጠቀሙ ግን ሁሉም የሚመልሱት መልስ ደግሞ ትክክል ነው ማለት አይደለም ስለዚህ ምን ማድረግ እንችላለን ለምሳሌ አሁን እንደዚህ ሲሰጠን ኤሪያ ነው የተሰጠን ኤሪያ ያው ኢንተግሬሽን ነው ተብለን ቀጥታ ኢንተግሬሽን ኦፍ x3 ያው d of x respect to x then -4 2 ብለን ይሄን የምንፈልግ ተሆነ ይሄኛው ቶታሊ ሮንግ የሆነ ነው ምክንያቱም ኤሪያ ስለሆነ ግድ የዚህኛውን ግራፍ የተሰጠነን f of x የፋንክሽናችንን ግራፍ መሳል አለብን ማለት ነው መጻፋችሁ ላይ ራሱ አለ መልሱ ዲፈረንስ ስለሆነ ማለት ነው ሶ እኔ አሁን ኢትዮማትሪክስ ነው ምናምን አላችሁም የተጠቀምኩበት እኔ እንትኑ ግን እሱ እንደዚህኛው ነው የሰራው ማለት ነው እንደዚህኛው ሰርቶ ተዛን actually ደግሞ እንደዚህኛው ሲሰራ መልሱ ይመጣል ማለት ነው እዚህ ውስጥ ይመጣል ማለት ነው
እንግዲህ እሱን ነው ያለው ግን ያው ቶታሊ ሮንግ ነው ሶ እናንተም ታያችሁት እንደዚህ ሳይሆን ከመጻፋችሁ ላይ ሪፈር ማድረግ አለባችሁ መጀመሪያ የዚህኛውን ግራፍ መሳል ከዛም ባውንድዱን መለየት አለባችሁ ይሄኛው ጀነራል ኢንተርቫሉ ነው ማለት ነው አሁን ያው ሳሳያችሁ በደንብ ይገባችኋል ስለዚህ የዚህኛው እንግዲህ ያው ዶሜኑም ሬንጁ ምንድነው ሆል ሪል ነምበር ነው አይደለ ሶ በኤክስ በኩል ተፈለጋችሁ 0 1 -1 -2 -3 2 3 ተክታችሁ ስትፈልጉት ልክ ግራፉ እንዴት ነው የሚመጣው ማለት ነው ላይ እንደዚህ አካባቢ ነው የሚመጣላችሁ ማለት ነው በኦሪጂን ላይ ያልፍና እንደዚህ ነው የሚመጣልን ማለት ነው የዚህኛው ግራፍ ማለት ነው እሺ እንደዚህ ከመጣልን በኋላ ኢንተርቫላችን ከ-4 እስከ 2 ኦን ኤንድ እንግዲህ በዚህ መሐከል በዚህ ግራፍና በኤክስ አክሲስ በዚህ ግራፍና ኤክስ አክሲስ የቱ በዚህ መሐከል ያለው ምንድነው ፈልጉ የተባልነው ኤሪያውን ነው ፈልጉ የተባልነው ማለት ነው አሁን ዝም እንትን አልኩትኝ ኤሪያ ነው ፈልጉ የተባልነው ስለዚህ ኤክስ አክሲስ አይደለ ኤክስ አክሲስ ይሄ ነው ከ-4 -4 ለምሳሌ አስዩ እዚች ጋር ነች እንበል ከ-4 እስከ 2 ድረስ ማለት ነው እዚህ ጋር ሁለት ኢንተርቫል አለ አንደኛው ከ-4 እስከ 0 ነው እስከ ኦሪጂኑ ማለት ነው እስከ 0 ነው ዛት ሚንስ እንግዲህ ይሄኛው እንደዚህ ስናገናኘው ይሄኛው ማለት ነው ይሄኛው ኤሪያ አለን እዚች ጋር ማለት ነው እዚች ጋር መጠንቀቅ ያለባችሁ ደግሞ አንደር ነው ያ ማለት ኤክስ አክሲስ እዚህ ጋር ምንድነው ኔጌቲቭ ነው አይደለ ኤክስ አክሲስ ኔጌቲቭ ስለሆነልን ወይም አንደር ስለሆነ ኔጌቲቭ ነው የምናደርገው ኢንተግራል ስንፈልግ ኔጌቲቭ ኢንተግራል ኦፍ ምናምን ብለን ነው የምንሰራው ማለት ነው አሳያችኋለሁ እሺ ኔጌቲቭ ዋን ያው ሪዝን አውት አድርጌላችኋለሁ አንደር ሲሆን እዚህ ጋር ኤክስ አክሲስ ጋር ኔጌቲቭ ይሆናል ከዚህ በላይ ግን እንደዚህ ኤሪያውን ከዚህ በላይ ፈልጉት ተባለ ፖዚቲቭ ነው የሚሆነው ኢንተግራሉ ማለት ነው አንድ ኤሪያው ይሄ ነው ከ-4 እስከ 0 ማለት ነው እሺ ስለዚህ እንስራው ስላችሁ እንጻፈው ኢንተግራል ኦፍ ከ-4 እስከ 0 ያው ፋንክሽናችን ዘሴም ነው ኤክስ 3 ይሆናል እቺኛዋ ማይነስ ለምን መጣይ ከስር ስለሆነ ማለት ነው እሺ ሲደመር እናደርጋለን ከ0 እስከ 2 ዛት ሚንስ እንግዲህ ይሄኛው ኤሪያ ማለት ይሄኛው ደግሞ አባብ ስለሆነ ፖዚቲቭ ነው የሚሆንልን ያው ስለዚህ ፕላስም ብለናል ዞሮ ስለዚህ ኢንተግራል ኦፍ 0 2 ይሆንልናል ማለት ነው ኤክስ 3 ይሆንልናል ማለት ነው በቃ እቺኛዋ ነች ያው መልሳችን ኤሪያው የሚሆነው እቺኛዋ ነች ማለት ነው ይሄኛው ከማጋ እኩል ነው ማለት ነው እንግዲህ ይሄኛው አክቹአሊ ይሄኛው ከማጋ እኩል ነው ማለት ነው ኢንተግራል ኦፍ ከ-4 to x3 d of x ጋር እኩል ነው ማለት ነው ይሄኛው ማለት ነው ምክንያቱም ግራፉን ስለን ማለት ነው ግን ይሄኛው ዝም ብለን ስንስል ግራፉን ሳንስል ይሄኛውን ሳናወጣ ዝም ብለን ብንሰራውና ይሄኛውን ስንሰራ መልሱ በጣም የተለያየ ነው እናይዋለን ሶ መልሳችን አሁን ይሄኛውን ነው የምንሰራው የመጀመሪያው የሚሆነው ከ-4 እስከ 0 ኔጌቲቭ አለች x3 ነው መጀመሪያ እስቲ x the power of 3 ምንላትን ኢንተግሬት ብናረጋት ያው አንድ ነው የምንደምረው x the power of 4 ከላይ 4 ተሆነ ከስርም 4 ይሆንልናል ማለት ነው ዛት ሚንስ እንግዲህ በቃ እንደዚህ ነው የሚመጣል ይሄኛው ይሆንልናል ማለት ነው አሁን ላጥፋውና እቺኛዋን ነገር ያዙልኝ ያው አይሆፕ ገብቷችኋል ብዬ ግራፉ ምናምን ሶ እሺ ሷን ከያዛችሁ በኋላ ምንድነው የሚሆነው ኔጌቲቭ ኢንተግራል ኦፍ -4 to 0 x 3 እሺ ኔጌቲቭ ኢንቱ ከ0 ነው የምንጀምረው ከላይ ነው የሚጀምረው ከ0 ሲቀነስ ይሄኛው ነው የምናደርገው ሶ ኢንተግራላችን ስንት መጥቶልናል x the power of 4 over 4 ነው 0ን ብትተኩ እዚህ ጋር 0 the power of 4 0 ሲካፈል ለ4 0 ይመጣልናል 0 ሲቀነስ እናረጋለን ፎርሙላ ነው ይሄ እቺ ሲቀነስ እዚህ ጋር ያላችሁ እቺኛው ደግሞ በቃ የዚህኛው ሲሰራ ፎርሙላችን ነው ማለት ነው ሲቀነስ ከዛን በኋላ በኤክስ በኩል ደግሞ -4 እንከታለን -4ን እዚህ ጋር አይደለም እንከተው እዚህ ጋር ኢንተግሬት ባረግነው ጋር ነው እሺ ሶ -4 the power of 4 over 4 እሺ ይሄኛውን -4ን the power of 4 ስናደርገው ያው 256 over 4 ነው ይመጣልን 256 over 4 ደግሞ ስንት ይመጣልናል 64 ይመጣልናል ማለት ነው ሶ ሲቀነስ 64 ይመጣልናል እሺ ኔጌቲቭ አለችን 0 ሲቀነስ ኔጌቲቭ 64 ኔጌቲቭ 64 በጣም መጠንቀቅ አለባችሁ ሳይኑን እሺ እነሱ ራሱ ተማሪዎቹ ለምሳሌ ቺኛን ቢረሷት ምን ይሆናል ብለው መልሱን ሊያስቀምጡ ይችላሉ እዚህኛው ጋር ማለት ነው ስለዚህ በደንብ መጠንቀቅ ነው ያለባችሁ ማይነስ በማይነስ ስንት ፖዚቲቭ ይመጣልናል ሶ 64 ይመጣል ማለት ነው የመጀመሪያው 64 መጣልን ይሄኛው ማለት ነው ሁለተኛው ደግሞ ይቀረናል ይሄኛው 64 መጣልን እንዳትረሱት ሁለተኛው ደግሞ ከ0 እስከ 2 ነው አይደለ x3 ነው that means እንግዲህ 2ን እንተካለን ማለት ነው ላይ x the power of 4 over
4 ላይ እሺ to the power of 4 over 4 ነው የሚሆንልን to the power of 4 16 over 4 ነው 16 over 4 ደግሞ 4 ነው ማለት ነው ሶ 4 ማይነስ አሁን ደግሞ x ጋር 0 ሲተካ 0 ነው የሚመጣልን ይሄኛው ስንት መጣልን 4 መጣልን ማለት ነው እሺ ደን አሁን ጨረስን እንደገና ደግሞ ሙሉ ኢኩዌሽኑን ደግሞ ልጻፍላችሁ ኢንተግራል ኦፍ ኢንተርቫሉ ይሄ ነው የተሰጠን ከ-4 to x3 d of x እንበለው እሺ d of x ከማጋ እኩል ነው ማለት ነው ከኔጌቲቭ ኢንተግራል ኦፍ -4 to 0 x3 d of x plus ከ0 to x the power of 3 d of x ጋር እኩል ነው ማለት ነው እቺኛዋን ሙሉ ስንት አገኘን 64 አገኘን ሲደመር እንላለን እቺኛዋን ደግሞ ስንት አገኘን 4 አገኘን ይሄኛው ስንት ይሆናል 68 ይሆንልናል ማለት ነው ሶ 68 እንግዲህ አለ ማለት ነው ሶ መልሳችን ይሆናል ዲ ይሆንልናል ማለት ነው ግን ቅድም ባልኳችሁ እንግዲህ እንደዚህ ነው የሚሰራው እንደዚህ አይሰራም ምናምን ያልኳችሁ ቢሰራ ያ ማለት ቀጥታ ማለት ነው ግራፉን ሳንሰራ -4 to ተዛኖዲ x3 d of x ብትሉ መልሳችን ስንት ይመጣል 60 ይመጣል ማለት ነው ሶ እዚህ ጋር ደግሞ አክቹአሊ 60 ምን ብሏል በቃ ይታወቃል እንደዚህ አይነት ስህተት እንደሚሰሩ አውጪዎቹ ራሱ ያቁታል ስለዚህ 60 ይመጣል የሆነ ስህተት ደግሞ ብትሰሩ 120 ሊመጣላችሁ ይችላል ማለት ነው ግድ ስለመጣ ብቻ መልስ አይደለም ያው ይሄን ብዙ ጊዜ ብየዋለሁ ይሄኛውም 60 አለ ማለት ነው ግን እንደዚህ አይሰራም በትክክለኛ መንገድ ሲሰራ ግራፉን ምናምን ስለነ የሚሰራው ይሄኛውንም እንደዚህ አይነት ነገር በደንብ እንትን በሉ most probably አሁንም ይመጣል was the area of the region bounded by ምናምን ብሎ ማለት ነው ሶ አሁን በነገርኳችሁ መንገድ ነው የሚሰራው ማለት ነው ይሄንን ይመስላል እንግዲህ ያው ቴሌግራም ቻናላችንን መቀላቀል የምትፈልጉ ልጆች ዩኒክ አካዳሚ ነው የሚለው ዌብሳይት ደግሞ uniqueacademycenter.com ነው ዌብሳይቱ ለምን ይጠቅማችኋል ለተለያዩ ኖቶች እንደዚሁም ደግሞ ፕሪ ኢንትራንስ ኤግዛም አዘጋጅተናል ይሄኛውን እንግዲህ ስንት ጊዜ እንደምነግራችሁ አላቅም ያው አብዛኞቹ ተማሪዎች እየተፈተኑ ነው ያልሰማችሁ ተማሪዎችም ገብታችሁን ፈተን ትችላላችሁ በቃ ይሄን ሄዳችሁ ጎግል ላይ ሰርች አድርጉት ወይም ደግሞ ቴሌግራም ላይ ግቡና ዩኒክ አካዳሚ በሉና ሰርች አድርጉና ጆይን በሉና ሊንኩን እዛ ላይ እንለቅላችኋለን ቅዳሜና እሁድ ማለት ነው ሶ ፍሪ ስትሆኑ የፈለጋችሁትን ሳብጀክት ማለት ነው ገብታችሁ ምን ትላላችሁ ማለት ነው ፈተናላችሁ ማለት ነው ከ60 ጥያቄ አለ 80 ጥያቄ አለ እንግሊሽ 100 ጥያቄ አለ ምናምን ማለት የፈለጋችሁ የሶሻል የናቹራል ማለት ነው ያው ስታንዳርዱ ነው የጠበቀ ጥያቄ ስለሆነ ይጠቅማችኋል መልሳችሁን ተዛን ጥያቄው እዚህ ጋር ቢሆን ለምሳሌ መልሱ ተዛን እዚህ ጋር ይሆናል አንደኛው ቢ ሁለተኛው ሲ ምናምን ካላችሁ በኋላ እዚህ ጋር ስማችሁንና ቁጥራችሁን ታስገባላችሁ እዚች ጋር ሰሚት የምትላለች ሰሚት ትላላችሁ መልሱ በኢሜይላችን ለኛ ይደርሰናል ተዛን በላካችሁልን ስልክ ቁጥር ማለት ነው ትክክለኛ መልሱን በቴሌግራም እንልክላችኋለን ማለት ነው ፒዲኤፉን ደግሞ እዚህ ዩኒክ አካዳሚ ቻናላችን ላይ ያው በየሳምንቱ አሁን እንግሊሽ ብቻ ነው ፒዲኤፍ የለቀቅነው ምክንያቱም እንግሊሽ ከተፈተኑ ቆየት ስላለ ማለት ነው 1-4-5 ሳምንት ስለሆነ ማለት ነው አሁንም ደግሞ የቀሩት ቶሎ ብለን እንለቅላችኋለን ይሄንን ነው የሚመስለው እንግዲህ ኔክስት እስቲ ምን ይሰራላችሁ ኮሜንት ላይ ንገሩኝና ይሄኛውን ስራለን ለምሳሌ 2015 እንደሆነ እንደዚሁ ከ9ኛ ክፍል ከ10ኛ ከ11 ከ12 የመጣ ይሰራታል የምትሉት ሆነ ሰራላችኋለሁ እስቲ ኮሜንት ጻፉልኝና ኔክስት ቪዲዮ ያው ሰራላችኋለሁ ማለት ነው ወዳችኋለሁ ቻው